ገበያ ላይ እየነገድን ነበርና አይደል በዛ መሃል ገበያውም እንትን ተነስቶ ነበርና ቤት ተከራይቼ ነበር በረንዳ ሰፈር ተከራይቼ ነበርና እየተከራየውት ቤት እንዳጋጣሚ እንትን ሌባም ዘርፎኝ ነበርና ከዛ በኋላ እኔ የተከራየውት ማለት ክራዩ ደርሷል ግን አንድ 3 ቀን አለ ለመክፈል ማለት ነው ከዛ አከራዩ ምን አለ ቤት ፈልጊ ወይም የ7 ወር ስጭኝ አለኝና በጣም አንድ በዚህ በኩል ሌባ
ዘርፏል። ሁለት ደግሞ ስራም እየተሰራ ስላልሆነ በጣም እያዘንኩኝ ነበር በጣም እየከፋኝ ነበር አንድ ሰው ባጃጅ ከፍዬ ነው የምመጣው በዛ ላይ ምሳ አለ ደግሞ ዝም ብለሽ ቁጭ ብለሽ ሳትሰሪ ስትሄጂ በጣም እንደ አንድ ሰውኛ ሰው በጣም ይከፋል ይደብራል እና ከዛ በኋላ እርግጠኛ ነኝ ሐምሌ በዚህኛው ወር አሁን አመት ሊሆን ነውና ሐምሌ 24 በቃ ሐምሌ 24 ነው የኔ ቤት ማለት ክራዩ የሚያልቀው የቤቱ ክራይ የሚያልቅ ማለት ነው ከዛ 21 ላይ ወጣው ነው አልወጣውም ኦኬ 20 ላይ ነው የወጣው 4 ቀን ይያለ ማለት ነው ለምን 24 ላይ ነው ቤቱ ክራዩ የሚያልቀው እና በዛ መሃል ስወጣ እውነት አንዳንድ ሰው አሁን አንቺ ስራ ላይ ስትሆኚ ጥሩም ሰው አለ መጥፎም ሰው አለ በዛ መሃል ደግሞ እንደውም እንደ እህት እንደ ወንድም የሚቀራረብ ሰው አለና በጣም ውስጤን በጣም ያሳዘነኝ ነገር ልጁ እንደዛ ሁኜ ያለው የ7 ወር ክፈይ ያለኝ አልችልም ያቃል እና በጣም አዘንኩና እያዘንኩኝ አልችልም እንኳን የ7 ወር የ1 ወር መክፈል አልችልም ብዬ ስነግረውም በቃ አይ ግዴታ መክፈል አለብሽ ምናምን አለኝና በጣም ቅራለኝ ከዛ እውነት ያለቀስኩኝ በቃ ዝም ብዬ ያለቀስኩኝ እግዚአብሔር አለ የሆነ ነገር የሆነ ፈተና ሲደርስ ለበጎ ነው ለበጎ ነው ማለት በጣም ጥሩ ነገር ነው ባይዘይ አሁን እኔ እንደዛ ሁኜ ወጥቼ እግዚአብሔር እጥፍ አርጎ ረዳኝ መለሰኝ እንጂ ያለቀስኩ ነው የወጣሁት በጣም ተሰምቶኝም ነበር ግን እግዚአብሔር ይመስገን በቃ አንድ ነገር ሳረግ የሆነ በቃ የሆነ አጋጣሚ የሆነ ነገር ደግሞ የሆነ ነገር ሲገጥምሽ በቃ አንዳንድ ሰው አሁን ለምን እንደዚህ ሆንኩኝ እግዚአብሔር ለምንድን ነው የሚፈትነኝ በቃ ይሄ ህይወት አይበቃም ወይ እኔ ብቻ ነኝ ወይ እንደዚህ በዚህ ህይወት መፈተነው ምናምን ብሎ ብዙ ሰው ይጨነቃል በቃ ለመጨነቅ ለምን ለበጎ ነው ባይዞ እግዚአብሔር እንደ ሰው አሁን አይፈርድም ቶሎ አሁን አይደርስም እንጂ ቀኑን ቆጥሮ ግን እጥፍ አርጎ ነው የሚከፍልልሽ እና በጣም ተሰምቶኝ ነበር በጣም ቅር ብሎኝ ነበርና እግዚአብሔር ይመስገን እኔም በ24ቱ በ20 ወጣው የተክልዬ ቀን በ24 እንደውም ከዛ ቀን ጀምሮ አሁን አመት ሆኖኛል እግዚአብሔር ይመስገን በጣም እየሰራው ነኝ እግዚአብሔር ደግሞ እጥፍ ድርብ አርጎ ነው የሰጠውና በቃ በጣም አሁን እኔ ስነግራችሁ በጣም ቀላል ነው ግን ያኔ በጣም አልቅሼ ነበር በጣም ተሰምቶኝ ነበር ምናምን እና እሱ ነገር በጣም በህይወቴ ካጋጠመኝ አንደኛው እሱ ነው ኢንሻአላህ እና ያው ጥሩ ነው እስቲ መልካሙንም መጥፎንም ነገር ማሳለፍ ለበጎ ነው ወደፊት ላለው ለተሻለው ነገር ነውና ተመስገን ብሎ ማሳለፍ ጥሩ ነውና በዚህ አጋጣሚ አከራዮች እንግዲህ እባካችሁ አታስቸግሩ በጣም እውነት ብር የሌላቸውን ሰዎች ቢያንስ እንደዚህ አይነት ገጠመኝ የገጠማቸውን ሰዎች እባካችሁ ሰው ነን ያው በርግጥ እናንተም የምትኖሩበት የምትተዳደሩበት በዛ ሊሆን ይችላል ኦፍ ኮርስ ግን ያው የሰው ልጅ እንትኑ አይታወቅም ቢያንስ 100% ክፈይ ከሚባል የሆነ ያክል እንደዚህ ስጭኝና ምናምን ተብሎ እንደዛ ማድረግ ይቻላልና እንግዲህ ማጠቃለያ ያላርግ ከምስጋና ጋር አመሰግናለሁ ያው ገኒ ጥሪን አክብረሽ ስለመጣሽ አመሰግናለሁ መጀመሪያ ደግሞ ራሴን ሙሉ አላስተዋወቅኩምና እኔ ቃል ኪዳን ተካልኝ እንባላለው የገኒ ያው መወለድ ቋንቋ ነውና ምርጥ እህቴ ነች ጓደኛዬም ነች የሥራ ባልደረባዬም ነች እና አመሰግናለሁ ገኒ ታንኪዩ በጣም ማለት የሥራ ሰዓትሽን ተተሽ ነው የመጣሽውና አመሰግናለሁ ሰላም ሁኚልኝ ካሜራማን አንተንም እናመሰግናለን ሰላም ሁኑልኝ ባይ አንቺም ትዩ ነገር አለ ምስጋና በጣም አመሰግናለሁ እውነት ቃልዬ በጣም ባይዘይ እንደምታዩት አይደለችም በጣም ጥሩ ከሚባሉ ሰዎች በጣም ጥሩ ናት አሁን እኔ በሰው ፊት ማውራት አሁን ሰው በሰው ፊት ሲያወራ ማመስገኛ በሰው ፊት ሲያወራ ትንሽ እንትን ይልሻልና በጣም ነው መወዳት በጣም ነው ማከብራት በቃ በጣም ለኔ ብቻ ሳይሆን ለብዙ ሰው በቃ የሆነ በጣም ምርጥ ሰው ናት እውነት መወዳት አሁን ጓደኛዬ ብቻ ሳትሆን እህቴም ናት የሥራ ባልደረባዬ ናት እና እኔ ማመሰግንሻለሁ ይሄን ጊዜ ሳትሽን
ስራሽን ትተሽ መተሽ እኔን እንደዚህ መጠየቅሽ በጣም ትልቅነት ነውና የሚያሳየው። በጣም አመሰግንሻለሁ። በጣም ወድሻለሁ። ረጅም እድሜ ከጤና ጋር እመኛለሁ። ደግሞ ባሪፍ ቪዲዮ እንመጣለን ከዚህ በኋላ። እናመሰግናለን። ባይ። ለካሜራማን